አሁን ጉድ ነው የተፈጠረብን። አሁን ጉድ ነው የተፈጠረው። ጉድ ነው የተፈጠረው። ነግሬያቸዋለሁ ባለፈው ጊዜ። አንድ ሰው ከኢትዮጵያ ዘመዴ ይሄንን ሊንክ ከፍተህ ይኸው ይለኛል። ሊንክ አልከፍትም፣ ሊንክ አልከፍትም። ያው አበድኩ እንዴ እኔ ሊንክ አልከፍትም። ግን ደጋገመ፣ በሰውየው በጣም ደጋገመ። ከዛ ደውልልኝ እስቲ አልኩት። ደወለ። ምንድን ነው የማየው አልኩት። ጠፍተናል ዘመዴ ጠፍተናል። ያው ከዚህ በፊት ነግሬያቸዋለሁ ከልጁ ጋር እንዴት ምን እንዳሉት፣ ልጁ መጥቶ ምን እንዳለው፣ ከዛ በኋላ ያንን እንዴት እንዳየ እንደነገረኝ ነግሬያቸዋለሁ። እና ምንድን ነው ስለው ግባና የለንም ትውልድ የለም፣ እንደው ከቻልክ ወጣቱ ላይ ስራ፣ በቃ አልቀናል። ምንድን ነው በቃ አልቋል፣ ከፍተህ ለምን አታየውም አለ። በኋላ ገብተህ ማየት ነው ጉዱን አለ። ወይ ደግሞ እንካ በዚህ ሰርች አድርገውና ያንን ሰርች ስትለው ያመጣልሃል። ከዛ በኋላ ጉዳችንን ይኸው አለኝ። በጣም እንደዛማ ከሆነ ብዬ በጣም ይሻልኩኝና ከፈትኩት። አሁን ደግሞ ጠይቁኝ አላችሁ። ምንድን ነው እሱ? ምንድን ነው በሉኝ አሏችሁ እናንተ። እሱን አልነግራችሁም። ግን በቃ ምንም ትውልድ የሚቀር አይመስልም። እስላሙ፣ ጴንጤው፣ ኦርቶዶክሱ፣ ትልቁ ትንሹ ነውር ጌጡ ሆኖ እንደነገርኳችሁ ነው። በሚያምር ያምራል። ለጥፋቱም ለውድቀቱም ለሞቱም ይህን ጉዳይ የፈጠሩት ሰዎች ሲያደርጉት ሲኖሩበት የነሱ ነው። በቃ ሰው እንዴት የልጆች እናት ሆኖ የልጆች አባት ሆኖ ሰው እንዴት ነውር በአደባባይ ቀርጾ ይልኩላችኋል። የዛሬው ክፍያ 6,000 ብር ነው። ነገር ግን በዛሬው ክፍያ ላይ መሳተፍ የምትፈልጉ እንደዚች አይነት ቪዲዮ ከፍታችሁ ላኩ። ከዛ በኋላ የባንክ ቡካችሁን ታስቀምጣላችሁ፣ ብሩ ይገባላችኋል ምናምን ይላችኋል። በአማርኛ የዛው አዲስ አበባ ነው ኢትዮጵያ ማለት። ከዛ ምድረ ሴቱ በሙሉ ያንን ነውር ምድረ ወንድ በሙሉ ያንን ነውር እየቀረጸ ይልካል። እነዛ ያንን የተቀረጸውን ይዙና እነሱ የሚለጥፉበት ቦታ ይለጥፋል። ኢትዮጵያ ውስጥ ነው የምነግራችሁ። ኢትዮጵያ ውስጥ ወንድ ልጅ እንደ ውሻ አንገቱን ታስሮ ወንድ ልጅ የምታዩት ወንድ ልጅ ከተማ ላይ የምታዩት ወንድ ልጅ እንደ ውሻ አንገቱን ታስሮ በላዩ ላይ ሴቶቹ ሲጸዳዱበት፣ በላዩ ላይ ሽንታቸውን ሲሸኑበት፣ በላዩ ላይ ትውከታቸውን ሲለቁበት ይኖራል። አዲስ አበባ ውስጥ ይኖራል። ያ ሰው ወጥቶ ይሄዳል። ልጆቻችን ስልኩን ሰጠናቸው። ከዛ በኋላ ያን ያሉ ከዛ ባኞ ቤት ይገባሉ። ባኞ ቤት ገብተው ያንን ነገር ተቀርጸው ከዛ ይለቃሉ። ከዛ በኋላ ምንድን ነው እንደውም አንዳንድ ሞቶች እገሌ ሞተ እገሌ እንደዚህ ሆነ የሚባለው ከዚህ የተነሳ ቤተሰብ ክብራችን ተነካ ብሎ ምናልባትም በቤተሰቡ አባሉላ ወይ ደግሞ ያ ሰው ከወጣ በኋላ የሚሆኑትን አጥተው መርዝ እየጠጡ እየታነቁ ይሞታሉ። ይሄ ለምንድን ነው? ከልጅነት ጀምሮ ትምህርት ቤቶቹ ስላጠፉት። መምህሩ አሁን ደንተው አይደለም። ለምን እንደፈለገ አይሆንም። ለምን እንደፈለገ አይሰክርም። ለምን እንደፈለገ አይሆንም። ሰዓቱን ጠብቆ ይገባል። ካለፈ አለፈ፣ ካላለፈ አላለፈም። ትምህርት ቤቱ 300 ተማሪ አስመርቋል፣ አስፈትኗል። 2 ተማሪ አልፏል። 298 ወድቋል። ለምን በአናቱ አይተከልም? መምህሩም ጉዳዩ አይደለም። መቆጣት አይችልም፣ መምከር አይችልም፣ መገሰጽ አይችልም። መምህሩ ተሽቆጥቁጦ ነው ያለው። መምህሩ ተለማምጦ ነው ያለው። ልክ አሜሪካና አውሮፓ እንዳለ ቄስ ማለት ነው። አውሮፓና አሜሪካ ያለ ቄስ ምዕመናኑን ቦርዱን ተለማምጦ ነው የሚኖረው። ቀኖናው ይፈጸም፣ ዶግማው ይጠበቅ፣ ስርዓት ይጠበቅ ማለት አይችልም። አሁን አሜሪካ አውሮፓ ያለ ቄስ ማለት ነው። የነ አቶ ገሌና የነ ወይዘሮ ገሌ ቅጥረኛ ነው። ሲፈልጉ ቅዳሴው ረዘመ ካሉ መሀል ቅዳሴው ላይ መጥተው ካህኑ ሊባርክ ሲል
ታይም ይሉታል። ታይም ይሉታል። መጥተው ነው ወይዘሮ ከሌ ሰርግ አለብን፣ ድግስ ቀጠሮ አለብን፣ አጠር አድርጉት እንጂ ከት ይሏቸዋል። ቀኖና የሚባል ነገር የለም። ልጄ በዚህ በብርድ ውሃ መጠመ እንትን የለበትም፣ ሞቅ ይበልልኝ፣ ትንሽ ሞቅ ይበልልኝ፣ ልብሷንም አታወልቅም፣ ትንሽ እዚች ጋር አፍሱልኝ ይላቸዋል። ቦርድ ነዋ ቦርድ። ልክ እንደ የኢትዮጵያ መምህራንም ተማሪዎቻቸውን ልጆቻቸውን ቀርጸው ልጆቻቸውን በቃ ለቁም ነገር ይደርሱልኛል ብለው መሄድ አይችሉም። ነገር ዓለሙ ተበለሻችኋል። የጥሩ ምሳሌ የአርአያ የሚሆን እኔ እኮ ገሌን ለመሆን ነው ብሎ የሚል የለም። ኃይሌ ገብረስላሴ ለመሆን ሚሊዮኖች ወጥተዋል። ኃይሌ ገብረስላሴ ምን ስላደረገ? ከገጠሪቷ ኢትዮጵያን የመጣው ከዛ ይሮጣል። ዶክመንተሪው እንኳን ሲሰራ አይታችሁ ከሆነ ትምህርት ቤት ይሮጣል፣ ይሄዳል። ከትምህርት ቤት ሲመለስ ሩጦ ይመጣል። ከዛ እናቱን ያግዛል። ከዛ እርሻ ይሄዳል፣ ያግዛል። ከዛ ምን ይላል ይመጣል። ከዛ በኋላ ገበያ ይሄዳል። ከዛ ትምህርት ቤት ይሮጣል። ከዛ አዲስ አበባ መጣ። ከዛ ይሮጣል። ከሩጫ በልስ ቀጥታ ወዴት ነው የሚሄደው? እንጦጦ ኪዳነ ምሕረት ነው የሚሄደው። ከዛ ጸበሉን ይጠመቃል፣ ጸበሉን ይጠጣል፣ ጸሎት ያደርጋል። ከዛ ወደ ቤቱ ይሄዳል። ከዛ አሁን የሚመለከቱት ሰዎች የኃይሌ ገብረስላሴን ዶክመንተሪ የሚመለከቱ ሰዎች ኃይሌ ባለፈበት መንገድ ነው የሚሄዱት። እስላሞች ከሆኑ የሚቀየረው መስጊድ መሄድ ብቻ ነው። ኃይሌን የረዳው አንድ ኃይል አለ። ኃይሌን ያገዘው አንድ ኃይል አለ። ያም ፈጣሪ ነው። ስለዚህ እኔም ፈጣሪ ስር ብንበረከክ፣ አምላኬ ስር ብንበረከክ ይረዳኛል፣ ኃይል ይሆነኛል፣ ጉልበት ይሆነኛል በማለት ወደዛ ይሄዳሉ። አራያ ነው የሚሆነው፣ ምሳሌ ነው የሚሆነው። ኃይሌ እንደዛ በማድረጉ ምን ሆነ? ኃይሌ ታመመ ሲባል ተሰምቶ አያውቅም። ኃይሌ ሰከረ ሲባል ተሰምቶ አያውቅም። ኃይሌ ጠጣ ሲባል ሰምቶ አያውቅም። ኃይሌ አገባ፣ ያገባው በቁርባን ያገባትን ሴት ይሄው አብረው አረጁ ልጆቻቸው። አሁን እንግዲህ ያረጁ ልጆቻቸውም አረጁ። አያችሁ፣ ኃይሌ ምሳሌ መሆን ይችላል፣ አራያ መሆን ይችላል። አትሌቶች ስኬታማ መሆን ከፈለጉ የኃይሌ ገብረስላሴን አራያ ማለት ይሄ ነው። ኃይሌ ጥሮ ግሮ አዳም የተባለውና አባታችን አዳም በወደቀ ጊዜ የተነገረውን በላብህ በወዝህ ጥረህ ግረህ ትበላለህ እንደተባለው በገነት ቁጭ ብሎ ምሳ ሰዓት ደረሰ ብሎ እሱ ያልሰራውን እሱ ያላበሰለውን ይበላ እንደነበረው ጠጣ እንደነበረው ምስጋና ምግብ የሆነለት አዳም ከውድቀት በኋላ ግን የገነት ኑሮ ስለማይደገም አርሶ ቆፍሮ አድኖ ነው ህይወቱን የሚያቆዩ። ኃይሌ ገብረስላሴም እንደዛ ነው። እንደ አህያ ወጥሮ እንደ አህያ ሰርቶ። ስለዚህ አርአያ ማለት ይሄ ነው። ኃይሌ ምንድን ያደረገው? ሻሸመኔ ስትሄዱ ኃይሌ ሪዞርት፣ ጅማ ስትሄዱ ኃይሌ ሪዞርት፣ አዋሳ ስትሄዱ ኃይሌ ሪዞርት፣ ባህር ዳር ስትሄዱ ኃይሌ ምናምን፣ አዲስ አበባ የኃይሌ ህንፃ፣ የኃይሌ ሲኒማ ቤት፣ የኃይሌ ሆቴል፣ የኃይሌ ምናምን። በምንድን ነው ያመጣው? ኃይሌ ወጥሮ በመስራቱ። 60 ሚሊዮን የነበረ ህዝብ ተኝቶ በነበረ ሰዓት ኃይሌ ይሮጥ ነበረ። ወርቁን ዶላሩን ይሸለም ነበረ። የኢትዮጵያ ህዝብ 80 ሚሊዮን በደረሰ ጊዜ ኃይሌ ይሮጥ ነበረ። 80 ሚሊዮኑን ተኝቶ ኃይሌ ግን እንቅልፍ አጥቶ ይሮጥ ነበረ። ወርቁን ዶላሩን ያመጣ ነበረ። የኢትዮጵያ ህዝብ 100 ሚሊዮን ሲገባ እና ሲተኛ ኃይሌ ይሮጥ ነበረ። ወርቁን ብሩን ያመጣ ነበር። ሌላው ሲተኛ ኃይሌ እየሮጠ፣ ሌላው ሲያንቀላፋ ኃይሌ እየሮጠ፣ ዛሬ ክረምት ነው፣ ዛሬ ዝናብ ነው፣ ከቤት ያልወጣም ብሎ ሆዱን እየሞረሞረው ለሽ ሲል እሱ ግን ዛሬ ዝናብ ነው፣ ዛሬ ወርቅ ያመልጠኛል፣ ዶላር ያመልጠኛል፣ ክብር ያመልጠኛል ብሎ በዝናቡ በጭቃው በበረዶ በውርጩ ይሄደ ኡፋ ዛሬ ይደብራል ልተኛ ሳይል
ከተኛው ድህነት ይተኛብኛል፣ ከተኛው ረሃብ ይተኛብኛል፣ ከተኛው ችግር ይተኛብኛል፣ ከተኛው ችግር ይደቁሰኛል፣ ይረጋግጠኛል ብሎ ስለሚያስብ ኃይሌ ገብረስላሴ ችግርን ለማሸነፍ ረሃብን ለማሸነፍ የሰው እጅ ላለማየት ከአባቱ የወረሰው ገንዘብ የለም፣ ከቤተሰቡ የወረሰው ገንዘብ የለም፣ እናቱ ያስቀመጡለት ቅርስ የለም፣ ምንም ነገር የለም። ምንም ነገር ከሌለው ምንም ነገር መፍጠር እንደሚችል ስላመነ ይህን እምነቱን ደግሞ እመቤታችንን ደጅ እየጠና እመቤት ሆይ ከልጅሽ አማልጅኝ፣ ከልጅሽ ከወዳጅሽ አማልጅኝ፣ ሞገሱኝኝ፣ ኃይሉን ጥበቡን እንዲሰጠኝ ልጅሽን አማልጅኝ፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ የጌታዬን ፊቱን የአምላኬን ፊቱን ማየት አይቻለኝም። ኪዳነ ምሕረት ሆይ በቃል ኪዳንሽ በተገባልሽ የምህረት ቃል ኪዳን አማልጅኝ እየጨቀጨቀ እዚህ አምላኩን እየጨቀጨቀ አምላኩን ደግሞ ይኸው እኔ እየሮጥኩ ነው አንተ ግባብ ኃይልን ስጠኝ እያለ የፍቅር እናት እግዚአብሔር መንፈስ ቅዱስ ኃይል እየሞላው አሉ ከተባሉ ዓለም ላይ አሉ ከተባሉ አንደኛ ናቸው ከሚባሉት ጋር እየሮጠ እንደ ጀት እየተመነጠቀ እንዲወጣ እንዳቦ ሸማኔ እንዲምዘገዘግ ያን ኃይል ደግሞ አምላኩ እየሰጠው እያሸነፈ ከበረ። ቆሻሻ ነገር የለ እኔ ያልሰማሁም። ኃይሌ ገብረስላሴ ሲከሰስ የምትሰሙት ምንድን ነው? ቋጣሪ ነው። በቃ ኃይሌ ገብረስላሴ ቋጣሪ ነው። ኃይሌ ገብረስላሴ ዱዲ ፒስን አይወጣውም ነው የሚባለው። እና ምን አባክ ስለሆንክ ነው ኃይሌ ገብረስላሴ እንዳህያ ሩጦ ላቡን ጨርሶ ጨዋ መንጭቶ ጉሮሮ ምላሱ ከትናጋው ተጣብቆ ሳምባው መተንፈስ አቅቶት ክረምት ከበጋ ትሬዲንግ ሰርቶ ወድቆ ተነስቶ ፈርጦ መተንፈስ አቅቶት ያማረውን ሳይበላ ያማረውን ሳይጠጣ እንዳንተ ሳይቀብጥ እንዳንተ በፈለገው ሰዓት የፈለገውን ነገር ሳይሆን ደም ተፍቶ አስታውኮ እግሩን ተሰብሮ እግሩን ወለም ብሎት ወድቆ ተንከባሎ አፈርግጦ ያመጣውን ገንዘብ አንተ ምን አባክ ስለሆንክ ነው አንስቶ የሚበትንብህ? ሎተሪ አልደረሰው፣ ከሰማይ አልዘነበለት፣ የብር ፋብሪካ የለው፣ ከታክስ የተረፈ ከዛ ትመጣና ቋጣሪ ነው ምናምን ትላለህ። አይደለም ለአንተ ለማያቅህ ለአንተ ለማታቀውና ለወንድሞቹስ ለእህቶቹስ ለምንድን ነው የሚሰጠው? ኃይሌ ገብረስላሴ ሰምቼ እውነት ይሁን ውሸት አላውቅም። ለወንድሙም ቢሆን እንትን ከፈተለት፣ ካፌ ነው ምናምን ከፈተለት። ከዛ በኋላ ኪራይ ትከፍላለህ አለው። ከዛ በኋላ ገንዘቡን እያገኘ እንትን ሲል ገዛና ወንድምየው የሰጠው አሳው እንዴት እንደሚጠመድ አስተማረው። የአሳውን ማጥመጃ መረብ ሰጠው። ወንድምየው እንደ ኃይሌ መሮጥ አይችልም፣ ግን መስራት ይችላል። መረቡን ይዞ ባህሩ ጋር ሄደ። ከዛ በኋላ አጠመደ። አሳውን አምጥቶ ሸጠ። ከዛ በኋላ ገንዘብ አገኘ። በዛ በገንዘቡ የራሱን ድርጅት ከፈተ ማለት ነው። ጽድቅ ማለት ይሄ ነው። ስንቶቻችሁ ናችሁ ቤተሰቦቻችሁን ያጠፋችሁ? አሁን እዚህ ውስጥ ያላችሁ እንደው ቤተሰቡንስ የሚጠቅም እሺ፣ ስንቶቻችሁ ናችሁ የማታውቁትን ወንድ የምትቀልቡ ሴቶች? አሜሪካ ተቀምጣችሁ፣ አውሮፓ ተቀምጣችሁ፣ ካናዳ ተቀምጣችሁ፣ አውስትራሊያ ተቀምጣችሁ፣ እሺ የእናንተስ መቼም ሲስተሙ ያኖራችኋል። አሁን ብትከስሩም ሌላ ታገኛላችሁ። አረብ ሀገር ተቀምጣችሁ ከላይ የሰማዩ የእግዜሩ ፀሐይ፣ ከቤት የማዳም ምላስ፣ ከጓዳ የማዳም ጓዳ እሳት፣ መሬቱ ግለት እየፈጠረባችሁ በዕዳ በብድር በአራጣ ተለምኖላችሁ፣ አንዳንዶቹ ተለምኖላችሁ ሄዳችሁ አባታችሁ በሬ ሽጦ
እናታችሁ ላምሽጣ ወንድማችሁ አይገባ ገብቶ ሄዶ እዛ ነፃ ዋይፋይ ፍሪ ነፃ ዋይፋይ ስላገኛችሁ ያንን ሩዝ ይበላል፣ ያ ውሃ ይጠጣል፣ አየሩ አየር ነው፣ ቱምቡክ ያደርጋል። ከዛ ሜካፕ ሲጨመርበት እንደገና ደግሞ የቲክቶክ ፊልተር ሲጨመርበት ልዕልት ነው የምትመስሉት። አለቀ። ትጣዳላችሁ ለሽያጭ። ከዛ በኋላ ስማርት የሆኑ ቀፍሎ አዳሪዎች አሉ። ሆዴ ማሬ እንዴት ነሽ ኡፋ ምናምን ይላቸዋል። ልቧ ያቺ ጥንጥዬ ልቧ ፍስስ ትላለች። እኔ ገጠር ከሌ ነኝ፣ በሰፈሬ ነከሌ ነበሩ እንደዚህ የሚወደዱት፣ የነከሌ ልጆች ነበሩ እንደዚህ የሚባሉት። እኔም ቀን ወጣልኝ እሰይ ቀን ወጣልኝ ብላ ዘው ብላ ትገባለች። ይሄንን አጥንተው የሚቀመጡ ሰዎች አሉ። ከዛ በኋላ በዋትሳፕ በምናምን ማሬ ሆዴ በላሽልኝ፣ ትንሽ 10 ደቂቃ ቆይቶ ማሬ ጠጣሽ፣ ማሬ ምን አይነት መልአክ መጣልኝ እያላችሁ እና ገንገበቶች። ከዛ በኋላ እንትናችን እኮ አንዳንድ ነገር ማድረግ አለብን፣ በቃ እኔ ላኪ ይላታል። እያነሳች ትልካለች። እሱ እዚህ ጋር ልጅ አለው ሚስት አለው ምን አለው። ከዛ አንድ ሰው 18 ሴቶችን ያጫውታል። በቀን የሚያገኘውን ተመልከቱ። እግዚአብሔር። ከዛ በኋላ ማናት ዶክተር ሀቢባ ቤት ትሄዳለች። ቀጥታ ዶክተር ሀቢባ ቤት ትሄዳለች። ማናት አሉ እነ መሲ ብሪጅስቶን የሚባሉ አሉ። እነሱ ጋር ትሄዳለች። እነ ዮኒ ማኛ ጋር ይሄዳሉ። ፍርድ ቤት ናቸው፣ የዚህ የቲክቶክ ፍርድ ቤት። ከዛ ትሄዳለች። ነውሯን ልክ እንደ ንስሐ አባት እንዲህ ብሎኝ 6000 ዩሮ ልኬለታለሁ፣ እሱም በልቶኛል፣ ናግባ ናግባ ይባላል። እነ ቴዲም አሉ ይዳኛሉ። ከዛ ወስደባታል እንዴ ብሩን? አዎ እንዴ ቸግሮ የነበረው ወሰድኩ፣ በጣም ይቅርታ፣ በቃ ሰርቼ ልክፈል። የእሱ ጓደኞች ደግሞ አሉ ሌላ እንትን ውስጥ በቃ እንደዚህ ከሚሆን ጀለሳችን ነው፣ እባካችሁ በዚህ ባንክ ኩት አድርጉና እኛ እንመልስለት፣ ሌላ ቅፈላ። መረን ተለቀቀ ማለት። አሁን እዚህ ከመምጣቴ በፊት እየሰማው ነበረ። ልጅቷ ትናዘዛለች። መሲ ብሪጅስቶን ለምትባለው ነው የምትናዘዘው። ምንድን ነው የምትለው? እንደዚህ ብሎ ደፈረኝ። እንዴ ሲደፍርሽ አታውቂም እንዴ? እኔ አልሰማውም ነበር። እና እንዴት ማለት አልሰማውም? በቃ ተኝቼ ነበረ። እንዴ እየደፈረሽ እኮ ነው። እንዴት ነው የምተኙ? አንቺ እዩ ጩፋ ነሽ? አንቺ ምን ትስነሽ? ምንድን ቃሉን መድገም ስላልፈለግኩ ነው። በቃ እንደዚህ ደፍሮኝ ነበር እና ምንም አልሰማሽም? አዎ ይናዘዛሉ። መቶ ረሃጡ ሁሉ ነውሩን በአደባባይ ወጥቶ እዩልኝ እልል በሉልኝ ይላል። ይሄ የማህበራዊ ሚዲያ አያያዛችን የተጣመመ ስለሆነ ነው። ንስሐ አባት ብቻ መስማት ያለበትን ኃጢአት አደባባይ መጥቶ እኔ እንደዚህ አድርጊያታለሁ እንደዚህ አድርጊዋለሁ ምናምን እና እንደ ዮኒ ማኛ ምን ያርጉ? እነሱ ቪዲዮ ያገኙበታል፣ እነሱ ተመልካች ያገኙበታል። ሁሉ እውነት ስለሆነ እኮ አይነገርም። ሁሉ ነገር እኮ አደባባይ አይወጣም። ይሄ ምንድን ነው ያልን እንደሆነ ያስተዳደግ ያለመማር፣ እንደገና ደግሞ ግብረገብ ያለመኖር፣ የትምህርት ፖሊሲው ችግር ነው። እንደገና ደግሞ ታላላቆች የመጥፋታቸው ችግር፣ ታላላቆች የመጥፋት መካሪ መንገድ የሚያሳይ የመጥፋት። እንጀራ የሚያበላው ምንድን ነው? ነውር። ገንዘብ የሚያስገኘው ምንድን ነው? ነውር። ቫይራል የሚወጣው ተመልካች የሚስበው ምንድን ነው? ነውር። ስለዚህ ሰዎች እንዴት ነው በትክክለኛው መንገድ የሚሄዱት? እንዴት ነው ሰዎች በቀና መንገድ የሚሄዱት? እንዴት ነው ነገ ሀገር ተረካቢ ትውልድ የሚኖረው? ጠፍተናል። ስርዓቱ ፕሮሞት እያደረገ እኔ የአብይ አህመድ መንግስት አልለውም አገዛዝ ስራ ሰራ፣ ነገ ይለቃቸዋል። ነገ ምን ይላቸዋል? የፌዴራል ፖሊስ ስራ ሰራ ብዬ የማስበው እሑድ ዕለት እንደዛ ጮህኩኝ፣ እንደዛ ምን አለን። አሁን በቀደም እነዛ ነውረኞች ሰብስ